ስለዚህ የኔ ልጅ ተማርኳል የኔ ልጅ ተመቷል ብላችሁ በእኛ ጉዳይ የተፈናቀለ አካል እንድኖር አንፈልግም። ቀደም ብሏችኋል። ወንድሜ ሞኘት ያለ ነበር አብሮ ጅዋል አለ። ስለዚህ ማንኛውም ማህበረሰብ በእኛ ጉዳይ እንዲፈናቀል አንፈልግም። ከዛ ውጪ በቂም በቀል መጥቶ በር የሚያንኳኳ ወታደሩን እየመራሁትና ወታደሩ ያንቀሳቀሱት ያለሁት ስምርት የሰጠሁት አካል እኔ ስለሆንኩ ካለኛና ካለኔ ፍቃድ የእናንተ ቤት መጥቶ የሚንኳኳ ከሆነ መጠየቅ ያለበት አካል ይጠየቃል። ራሳችሁን በነፃነት መንቀሳቀስ እንድትችሉ ወደ ውጭ የሄዱት አካሎች መጥተው ስራቸውን እንዲሰሩ በድጋሚ እኔም እዚህ ጋር ኃላፊነት እንዲኖረኝ ሙሉ እምነት ከወንድሞቼ ጋር ኃላፊነቴን ተቀብዬ የሚመጣ አካልን አሚን ብለን ተቀብለን እንድንቀበልም ተገደንም ሳይሆን ወደን ማድረግ ያለብን ነገር ማድረግ እንድንችል ለሁላችሁም ለእህት ወንድሞቻችሁ መልእክት ማስተላለፍ አለባችሁ። ስለዚህ በቂም በቀል መጥቶ እናንተ ነበር የሚያንኳኳ ካለ ፍቅን ቁጭ አድርጎ ሄዳል። እዛው ከሄደ በኋላ የሚያነሳውን አስቶ ድንጋይም ቢሆን ይዞ ሄዶ የቂም በቀል ይቂሙን እዛው መውጣት ይችላል። እዚህ በድርጅት ትጥቅ ዋጋ እየከፈልን ባመጣነው መሳሪያ እናንተን ሊያሸማቅ አይችልም። እኛ የምንይዘው መሳሪያ እናንተ መጠበቂያ ነው። እኔ ይዤ የምንቀሳቀሰው ክላሽ የእናንተ መገልመጫ ሳይሆን የእናንተ ደህንነት መጠበቂያ ነው። እናንተ ላይ ፊቴን ላዞርና ፊቴን ላኩሻተር ተገቢ ያልሆኑ አካሄዶችን ልሄድም አስፈላጊ አይደለም። በዚህ ልክ መስራት ያለባችሁን ነገር መስራት አለብን። መስራት ያለብን ነገር እንሰራለን። መስራት ያለባችሁን ሰራላችሁ። ከዛ ውጭ ግን ምናልባት አሁንም እዚህ ጋር እርስ በርስ እንዲናከስ ማድረግ የምትችሉ አካል ሊኖር ትችላላችሁ። ምን ለማለት ፈልጌ ነው? ምናልባት አንዱን ቀረብ የምትሉት አካል አንዱን ቀረብ የምትሉት ትጥቅ የያዘ ፋኖ ይኖራል ውስጥ እኛ ጋር እንደዛ ንቅም ነበረኝ እኮ ወንድሜ እንዲህ ነው ብላችሁ እሱ ጋር በሁለት ቢራ በሶስት ቢራ ተታሎ የሚሰራው አካል ካለ ነገ ተሰምቶ እርምጃ የሚወሰደው እዚህ ነገር አሽኮሽኮ አካል ላይ ነው። ትጥቅ የያዘው አካል ጋር አይደለም። እኔና አብበን በቢራ አካላችሁ ቂም እንዲወጣላችሁ ጥረት እንዳታደርጉ። እዚህ ጋር እየተንቀሳቀሰ ነው ወታደር በለስላሳ ተታሎ የሚሰራ አካል የለም። ነገ ተጠያቂ ነው። ነገ ተጠያቂ ስለመሆን ነው። በዚህ ልክ መስራት ያለብን ነገር እንሰራለን። አይዟችሁ፣ ከጎናችሁ እንቆማለን።